ወራህመቱላሂ ወበረካቱ። የጀማ ቤተሰብ እንዴት ናችሁ? ውዶች ሰላም ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። ያው በስንት ጊዜ ጠፍቼ ዛሬ ብቅ ብያለሁ። ወላሂ ናፍቃችኛው ማለት ነው እና አልሐምዱሊላህ ዛሬ ብቅ ብያለሁ። ውዶች ያው እንደተለመደው ቻናሌ ቀዝቅዟል እና ሁላችሁም አበረታቱ፣ ሸር አድርጉልኝ፣ እንዲሁም ደግሞ ላይክ እያደረጋችሁ ማለት ነው። ያው እኔም የመስራቱ ሞራል ይኖረኛል ኢንሻአላህ። እና ውዶቼ አንዳንዴ ደግሞ በኸይርም ነገር መተዋወስ አለብን ኢንሻአላህ። ያረፋ ጾም ሮብ ይጀመራል። ያው ለማስታወስ ያክል ነው። ያው በኸይር ነገር መተዋወሱ አይከፋም። የዙል ሀጅ ቀናቶች ሁሉም የኢባዳ አይነቶች ስብስብ ያለበት ቀን ነውና ሁላችንም ኢንሻአላህ ተጠቃሚ አላህ ሱብሓነሁ ወተዓላ ያድርገን። የዙል ሀጅ 10ኛው ቀናቶች ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በአላህ ዘንድ በእነዚህ 10 ቀናት ውስጥ ከሚፈጸሙ መልካም ስራዎች የበለጠ የሚወደድ የለም ብለዋል። ሐዲሱ ይህ ማለት ከረመዳን የመጨረሻው 10 ቀን ሌሊቶች ውጭ ከነዚህ ቀናት ከዓመቱ ቀናት ሁሉ የተሻሉ ናቸው። በእነዚህ ቀናት ውስጥ ዋና ዋና የእስልምና የእምነት ምሰሶዎች እንደ ሶላት፣ ጾም፣ ሰደቃ እና ሀጅ በአንድ ላይ ይገኛሉ። በተለይም ሀጅ የሚፈጸምበት በዚህ ወቅት ነው፣ የአረፋ ቀን። ከነዚህ ቀናት ውስጥ የዙል ሀጅ 9 ቀን የአረፋ ቀን ነው። ይህ ቀን የአላህ ምንዳ ሙሉ የሆነበት እና ኃጢአቶቻችን የሚሰረዙበት ታላቅ ቀን ነው። የአረፋ ቀን ጾም ያለፈውን ዓመት እና የመጨረሻው ዓመት ኃጢአታችን የሚሰመርበት ተነግሯል። የኢድ አልሁዳ ቀን የዙል ሀጅ 10ኛው ቀን ደግሞ ኢድ አልሁዳ የአረፋ ኢድ የመጀመሪያው ቀን። ይህ የትልቅ መስዋዕት ቀን ነው። በእነዚህ ቀናት የሚመከሩ ተግባራቶች በዙል ሀጅ የመጀመሪያው 10 ቀናት ውስጥ ሙስሊም ምንዳዎቻቸው ለማብዛት የሚከተለው መልካም ስራዎች እንዲያበዙ ይበረታታሉ። ጾም የመጀመሪያዎቹ 9 ቀናት በተለይም የአረፋ ቀን 9ኛው ቀን መጾም ከፍተኛ ምንዳ አለው። ዚክር በማድረግ አላሁ አክበር በማለት ላኢላሃ ኢለላህ በማለት አልሐምዱሊላህ ምስጋና ለአላህ ይገባው በማለት ቁርአን በተቻለ መጠን ማንበብ፣ ዱዓ ማድረግ። በተለይም የአረፋ ቀን ዱዓ ተቀባይነት ያለው መሆኑን ማብዛት። ሰደቃ መስጠት፣ ለተቸገረ መለገስ፣ መልካም ስራዎችን ለወላጆቻችን መልካም መዋል፣ ዝምድና መጠበቅ፣ ሰዎችን መረዳት ወዘተ። የመልካም ስራዎች ምንዳ ብዛት በእነዚህ 10 ቀናት ውስጥ የሚሰሩ መልካም ስራዎች ምንዳዎቻቸው በእጅጉ እንደሚበዙ በአላህ ዘንድ በከፍተኛ ደረጃ ተወዳጅ ናቸው። ይህ ማለት የተለመደ መልካም ስራ በዚህ ጊዜ ሲሰራ ከሌላ ጊዜ የበለጠ ምንዳ ያስገኛል ማለት ነው። ለምሳሌ ትንሽ ሰደቃ ይሁን ማንኛውም መልካም ተግባር ትልቅ ትርጉም ይኖረዋል። የተውበት ንስሐ ወቅት እነዚህ ቀናት ያለፈ ኃጢአቶቻችን ለመናዘዝ፣ ተውበት ለማድረግ እና ወደ አላህ ሱብሓነሁ ወተዓላ ለመመለስ ንስሐ ለመግባት ትልቅ እድል ይሰጣል። በአንድ ጊዜ ተቀባይነት ያላቸው ቀናቶች በመሆናቸው በዚህ ጊዜ የሚደረጉ ንስሐ ይባላሉ፣ ተቀባይነት ይኖረዋል። ኢኽላስ ቅንነት አስፈላጊነት
ሁሉም መልካም ስራዎች በተለይም በእነዚህ ቀናት የሚሰሩ ለአላህ ሱብሓነሁ ወተዓላ ብቻ ተብሎ በቅንነት በኢኽላስ መሆን አለባቸው። የኢባዳው መጠን ሳይሆን የአላህ ውዴታን ፍላጎትን ትልቅ መሆንን መገንዘብ ያስፈልጋል። ሀጅ ማድረግ ያልቻሉ ሰዎች ኢዱል ሀጅ በማድረግ ያልቻለ ሙስሊሞች እነዚህ ቀናቶች በመልካም ስራዎቻቸው ማሳለፍ የሀጅ ምንዳ የሚያክል ባይሆንም ትልቅ ምንዳ የአላህ ውዴታ የማግኘትን እድል አላቸው። በእነዚህ ምክንያት እነዚህ ቀናቶች ሁሉ ሙስሊሞችም ልዩ ናቸው። በአጠቃላይ የዙል ሀጅ የመጀመሪያዎቹ 10 ቀናቶች ለመንፈሳዊ ደግሞ በመውለድ ለአላህ ይበልጥ ለመወደድ